የአሜሪካ ባህር ኃይል በመካከለኛው ምስራቅ በንቃት እየተንቀሳቀሰ ባለበት በዚህ ወቅት የኢራንን የሰው አልባ አውሮፕላን በአሜሪካ የጦር መርከብ ተመትቶ መውደቁ በቴሄራንና ዋሽንግተን መካከል ያለውን ውጥረት ሊያባብሰው ይችላል ሲል ዎል ስትሪት ጆርናል በዘገባው አስነብቧል። ይህ ክስተትም የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ከፍተኛ ጫና ፖሊሲን በድጋሚ እያጠናከረ ባለበት ወቅት ነው። እንደ ፎክስ ኒውስ ዘገባ የአሜሪካ ማዕከላዊ እዝ በመካከለኛው ምስራቅ የምትገኘው አብርሃም ሊንከን የተሰኘችው የአውሮፕላን ተሸካሚ መርከብ ኢላማ ያደረገውን የኢራን ድሮን መቶ መጣሉ የመካከለኛው ምስራቅን ወደ ለየለት ነውጥ ያመራን ሲል በዘገባው አስነብቧል። ሻሂድ 139 የተሰኘች ይህች ድሮን ሩሲያ በዩክሬን ጦር ላይ በስፋት የተጠቀመችበትና ካማካዚ ወይም አጥፍቶ ጠፊ በመባል የምትታወቀው የሻሂድ 136 ዘመናዊ ስሪት እንደሆነች ይነገራል። ከ40 እስከ 50 ኪሎ ግራም የሚመዘን ፈንጅን ተሸክማ በቀጥታ ኢላማ ላይ በመጋጨት ከፍተኛ ጥፋት የማድረስ አቅም እንዳላትም ይነገራል። መርከቧ ከኢራን ባህር ዳርቻ 800 ኪሎ ሜትር ርቀት ላይ እያለች ይህች ድሮን መገኘቷ ኢራን ያላትን የረጅም ርቀት የድሮን ጥቃት አቅም የሚያሳይ ነው። የዲፕሎማሲው መሸርሸርና በቱርክ አንካራ ድርድር ይህ ወታደራዊ ግጭት የተከሰተው እጅግ ወሳኝ በሆነ የዲፕሎማሲ ወቅት ላይ መሆኑ ሌላኛው አነጋጋሪ ነው። በቱርክ የአሜሪካ ልዩ መልእክተኛ ስቲቭ ዋትኮቭ እና የኢራን ውጭ ጉዳይ ሚኒስቴር አባስ ሊደረግ የታቀደው ድርድር አደጋ ላይም ወድቋል። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር የምታደርገው ለስላሳ ድርድር እንዳልወደዱት ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን 3 መሰረታዊ ነጥቦችን ለድርድር አቅርበዋል። እነሱም የኒውክሌር ፕሮግራም፣ የሚሳኤል እንዲሁም ኢራን ለአሸባሪዎች የምታቀርበውን የጦር መሳሪያ ማቆም ይኖርባታል ሲሉ ዶናልድ ትራምፕ ካሁን በፊት መናገራቸው አይዘነጋም። እንደ ሂዝቦላ፣ ሐማስ እና ሁቲ ያሉ በመካከለኛው ምስራቅ ያሉ አማጺዎችን በኢራን መደገፋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቃወማቸውን ቀጥለዋል። ኢራን ድርድሩ ከመጀመሩ ጥቂት ቀናት ቀደም ብላ ድሮን መላኳ የተለያዩ ትርጉሞች እየተሰጠው ይገኛል። ይህም በኢራን አገዛዝ ውስጥ ያሉ አክራሪ ወታደራዊ ክፍሎች ድርድሩን ለማደናቀፍ የወሰዱት እርምጃ ሊሆን ይችላል ሲል በዘገባው አስነብቧል። እንዲሁም አንዳንዶችም እንደሚሉት ከሆነ የአሜሪካ የባህር ኃይል አቅም ዝግጅትን ለመፈተሽ የተደረገ የቅኝት አቅም ተብሏል። የአሜሪካ ባለስልጣናት ኢራን ለድርድር አትመችም የሚል ድምዳሜ ላይ እንደደረሱም እየተነገረ ነው። ዶናልድ ትራምፕ በኢራን አናት ላይ ሰይፍ ተመዟል ማለታቸው ድርድሩ ካልተሳካ ወታደራዊ እርምጃ አማራጭ መሆኑን ያሳያል። የኢራን አጋር ሀገራት ማለትም እንደ ቱርክ፣ ሳዑዲ አረቢያና የተባበሩ አረብ ኤሚሬትስ ውጥረቱ እንዲረግ ቢፈልጉም የኢራን ድርጊት ግን አሜሪካን ወደ እርምጃ እየገፋፋት ነው። ኢራን አዲስ የኒውክሌር ስምምነት ካልተቀበለችና በክልሉ የምታደርገውን ጣልቃ ገብነት ካላቆመች ወታደራዊ እርምጃ ሊወሰድበት እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕና ባለስልጣኖቻቸው በአጽንኦት ተናግረዋል። በዓለም ወታደራዊ የጦር ቴክኖሎጂ በቀዳሚነት የምትቀመጠው አሜሪካ በአሁኑ ሰዓት ብዛት ያላቸው ተሸካሚ የጦር መርከቦችንና እንደ ኤፍ-35 ያሉ ተዋጊ ጀቶቿን በፋርስ ባህረ ሰላጤ በማስፈር ላይ ትገኛለች። ነገር ግን ኢራን ከቻይና ድጋፍ በምታገኘው የሳተላይት ቴክኖሎጂ በአሜሪካ የጦር መርከቦችና አውሮፕላኖች ላይ ያለውን እንቅስቃሴ በቅጽበት እየረዳት እንደሆነም ተገልጿል። የአሜሪካንና የእስራኤልን የአየር መከላከያ ሰብሮ መግባት ይችላል የተባለው እንደ ፋታ-2 የተሰኘ ሃይፐርሶኒክ ሚሳኤል እንደ መጨረሻ ካርድ ልትጠቀምባቸው እንደምትችል ኢራን በዘገባው አስነብባለች። ኢራን በኢኮኖሚና ህዝባዊ ተቃውሞ እየታመሰች ባለችበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ህዝብ ጎን ነን ማለታቸውም ሌላኛው የጦርነት ቅስቀሳ ሆኗል። በቅርቡ በቬኔዙዌላ የተካሄደው ወታደራዊ እርምጃና የሩሲያ መከላከያ ስርዓት አለመስራትን ተከትሎ የኢራን ከፍተኛ ባለስልጣናት ስጋታቸውን ጨምሮታል። ይሁንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን አጋጣሚ መጠቀም የፈለጉ ይመስላሉ። ለዚህም ነው የአሜሪካን ፕሬዝዳንት ዶናልድ ትራምፕ ላይ ውትወታቸውና ፍላጎታቸውን እያሳዩ ያሉት። ነገር ግን የኢራን ወታደራዊ ክንፍ ይሞክሩንና ይለይልናል ማለታቸው አይዘነጋም።